ሰላም እንዴት ናችሁ? ዛሬ ደግሞ በሌላ መኪና ተገናኝተናል። ዛሬ እንግዲህ አብረን የምናያት መኪና አቶስ 1999 ሞዴል ነች። እነዚህ መኪኖች በአቶስ እንግዲህ ስንገዛ ብዙ አይነት አቶሶች አሉ። እንደምታውቁት ብዙ አይነት ምርቶች ነው ያሉት። የመጀመሪያው ያው አቶስ በዜዶ አለ 800 ሲሲ ነው የሚሆነው። እንዴት እንደምታዩት በኋላ እሱን አሳያችኋለሁ። ሌላው እቺኛዋ ስፔሲፊክ ሞዴል አቶስ ነች፣ ኤስ ነች። አቶስ ነው፣ አቶስ ሳይሆን ቅድም እንደነገርኳችሁ ልዩነታቸው ትልቁ ልዩነታቸው የሲሲያቸው አቅም ነው። ይሄ 1000 ሲሲ ነው። ዜዶቹ ደግሞ 800 ሲሲ ናቸው። በብዛት የሚመከሩት እነዚህ ኤሶች ናቸው። ዋጋ ላይም የገበያ ለውጥም አለው ማለት ነው። የዋጋ ልዩነትም ይኖራቸዋል። እዚህ ዳሽቦርድ ላይ እንደምትመለከቱት ምን አይነት ፊቸሮች አሉ? ያው በዚህ በታች በኩል አንድ ስፒከር ይኖራል፣ የእቃ ማስቀመጫ አለው። ያው እዚህ ጋር የፋን አየር ማስወጫ ይኖረዋል። እንደገና ደግሞ እዚህ ጋር ስፖኪዮ የምታስተካክሉባት ከፍ ዝቅ ማድረጊያ የስፖኪዮ መቀየር ያለች። ሌላው እዚህ ጋር ሰዓትና የተለያየ አውትፑት የሚያሳያችሁ እንትን አለ። ሰዓት ነው ዩዥዋሊ የሚያሳየው እና ስትቀይሩ ፊክስ ማድረግ የምትፈልጉት ሰዓትም በዚህ በኩል ነው የምታገኙት ማለት ነው። ኦቨርኦል ዳሽቦርዳቸው በጣም ቆንጆ ዳሽቦርድ ነው። ብዙ ጊዜ የአቶስ ዳሽቦርድ ቶሎ ፌድ አያረጉ፣ ቶሎ የማይበላሹ። ሌላው በዚህ በኩል ቴፕ ነው የምታዩት። ያው እዚህ ጋር ኦሪጂናል ቴፕ አይደለም ተቀይሯል። ቴፕ አለው። እንደገና አውትፑት አለው። ኪስ አላት፣ ፖኬት አላቸው። ፋኑ ይሄ ነው። ከዛ እንግዲህ ወደ ዳሽቦርዱ ስንመጣ ደግሞ አክቹአሊ ዳሽቦርድ መስተዋታችን ላይ ቴምፕሬቸር ጌጅ አለ፣ የፊውላችን አለ ማለት ነው። ቅድም እንደነገርኳችሁ እንግዲህ ይሄ ኤስ ሞዴል ነው። ኤስ ሞዴል ሲሆን እዚህ ጋር የስፒዶሜትሩ የሚያሳያችሁ እስከ 180 ይሆናል ማለት ነው። የዜዶቹ እስከ 160 ነው የሚሆነው። 800 ሲሲ ስለሆነ አቅማቸው የሚያበቃው ማክሲመሙ 160 ነው። እነዚህ ኤስ ሲሆን 1000 ሲሲ ሲሆኑ እስከ 180 ይሄዳሉ። በዚህም ማወቅ እንችላለን። መሪያቸው አሪፍ ነው። ክላክሱ እዚህ ጋር ነው ያለው። ሌላው እንግዲህ ኢንተርናሊ ማየት ያለብን እነዚህ መኪኖች ስንገዛ የኖርማሊ ይዞታቸው የወንበር ይዞታቸው ምን ይመስላል፣ እንደገና ደግሞ እነዚህ ኦሪጂናል እቃዎቹ የበሮቹን ማለት ነው ከፊትም ከኋላ ማየት እንችላለን። አስ ዩዥዋል እንግዲህ መኪና ስንገዛ የዩዝድ መኪና ማየት ያለብንን ነገር እዚህ መኪና ላይም ለማሳየት ሞክራለሁ ማለት ነው። ያው ወንበሩ እንደምታዩት ታፕሴሪ ቆንጆ ተደርጎ የተሰራ መኪና ነው። የኋለኛውም ወንበር በዚህ መንገድ ነው የተሰራው። በጣም ቆንጆ ነው። በጣም ቆንጆ የሚባል ታፕሴሪ ነው። ከዛ ውጪ እንግዲህ መኪናውን ስንገዛ ጠርዝ ነው የምናየው። አስ ዩዥዋል ጠርዙን ፈተን ማየት እንችላለን። እንደምታዩት የፋብሪካ ጠርዝ ካለው እነዚህ ቆንጆ ናቸው። እንደዚህ የፋብሪካ ጠርዝ መሆኑን ቼክ እናደርጋለን። እሱን ካየን በኋላ የበሮቹን ጠርዝ ማየት ትችላላችሁ። ያው ብዙ ጊዜ እንዳሮጌ መኪና ጫው ምናንም አይኖራቸው፣ ግን ግጭት ካለው በሩ ላይ የተቀጠቀጠ ነገር ካለው እዚህ ጋር ማየት እንችላለን ማለት ነው። እንደምታዩት ይሄ የፋብሪካ ጠርዝ ስለሆነ ምንም የምናየው ነገር የለም። ይሄንን አራቱን በር ላይ ቼክ ማድረግ ይጠበቅብናል። እንደገና ከኋላ ከፍተን ደግሞ ሻንሲውን እና ከኋላ ያለውን የእቃ ማስቀመጫ ማየት እንችላለን። የኋላ በሩን ስትከፍቱት እዚህ ጋር ነው የምታዩት። እዚህ ጋር እንደምታዩት ከኋላ በኩልም ንጹህ ነው። ይሄ ሻንሲ ነው ሻንሲ ፓርቱ። በዚህ ሳይድም በኩል ደግሞ ይሄ ነው ሻንሲ ፓርቱ። የተጣመመ ቤንድ ያደረገ ነገር ካለ እሱን እናያለን። ባጭሩ ይሄ ሳይድ እና ይሄ ሳይድ ወጥ መሆን አለበት፣ መመሳሰል አለበት። እንደገና ደግሞ የተሰባበረ ቤንድ ያደረገ ነገር እንደሌለ ማየት ይጠበቅብናል። ከኋላ አክቹአሊ ስናይ ግጭት ካለው ብዙ ጊዜ እነዚህን ዶቶች በዚህ ሳይድ በኩል ያሉት ይጠፋሉ። እዚህ ጋር እንደምታዩቸው ዶት ነገሮች አሉ፣ የፋብሪካው ማለት ነው። ከኋላ ግጭት ከነበረው ስለሚቀጠቀጥ እነዚህ ዶቶችን አናገኝም። በግራም በቀኝም በኩል እነሱን እናገኛለን። ቼክ ማድረግ ነው የሚጠበቅብን ማለት ነው። እንደምታዩት እዚህ ጋር ዶት አለ፣ እዚህ ጋርም ዶት አለ። ከኋላ ይህን ይመስላል። ኦቨርኦል ቦዲ መኪናውን እናያለን።
እንደምታዩት አሁን እቺ በዚህኛውም ሳይድ በኩል እናያታለን፣ እንደገና ከፊት በኩልም እናያለን ማለት ነው። ሌላው እንግዲህ ማየት ያለብን ነገር ምንድነው ጎማ ነው። ጎማቸው እንደምታዩት ንጹህ ነው አይደለም የሚለውን አራቱንም ጎማ እናያለን። እንደገና ጣራን ፌድ ካረገ ካላረገ አሁን እንደምታዩት ጣራው ቆንጆ ነው፣ ትንሽ ግን ፌድ እያረገ ነው። እሱንም ማየት ይጠበቅብናል። ቀለም ከደረበም እሱን እናያለን ማለት ነው። ሌሎች መኪኖች ላይ እንደምናየው ይህንን ካየን በኋላ ሪቪው ካረግን በኋላ እንግዲህ ኮፈን ከፍተን ደግሞ ኮፈኑን ለማየት እንሞክራለን። ኮፈን መክፈቻው እዚህ ታች ነው ያለው። እሱን እንከፍትና ኮፈን ላይ ደግሞ ማየት የምትችሉበትን መንገድ ትንሽ ያሳያችኋለሁ። ኦኬ እንደምታዩት ከፊት በኩል ይህን ትመስላለች ማለት ነው። እዚህ ጋር የምናየው ነገር ምንድነው ጠርዝ አለ። ይሄ የፋብሪካ ጠርዝ እሱ ተቀጥቷል አልተቀጠቀጠም የሚለው እናያለን። በዚህ በኩል ምት ሲኖረው ይህንን አንዳንዴ ይቀይሩታል። በእርግጥ ካልተቀየረ ይሄን ማየት እንችላለን። እዚህ ጋርም ያለ ደግሞ የፋብሪካ ዶቶች አሉ። እነዚህ ታቸው ከሆኑ እዚህ ድረስ የደረሰ ግጭት እንደሌለ በዚህ በኩል ማየት እንችላለን ማለት ነው። በተመሳሳይ በዚህ ሳይድ በኩልም ይህንን ጠርዝ እናያለን ማለት ነው። እንደገና እነዚህ ዶቶችን ያልኳቸው ከታች አሉ። በዚህ በኩል በሳይድ በኩል ያሉ ዶቶችን እናያለን። እዚህ ጋርም ዋንጫው ላይም ዶት አለ። እዚህ በኩል ታዩት ዶቶች አሉ። ስለዚህ ዋንጫ ላይ የደረሰ አክሲደንት እንደሌለ በዛ ማየት እንችላለን። በዚህ ሳይድም በተመሳሳይ መንገድ ማለት ነው። ሌላው እንግዲህ ሻንሲ ነው የምናየው። ሻንሲው ይሄ ነው ተሸካሚ ክፍሉ። ሻንሲው ቀለም ቀይሯል አልቀየረም የሚለው እናያለን። እንደገና ምት ካለው ከፊት በኩል እናያለን። ስፔሻሊ እዚህ አካባቢ ማለት ነው። ካሜራ ብዙ ላይ ይችላል። በዚህ ሳይድም ደግሞ ምናየው ይኖራል። በዚህኛውም ሳይድ እንደምታዩት ሻንሲው ንጹህ ነው። በርግጥ ብዙ ጊዜ ባለፈው ቪዲዮ ላይ እንዳልኳችሁ የኛው ሳይድ ከታች ነው የሚታየው፣ ከሌላ ማየት አይመችም። ግን ዝም ብለን እንደዚሁ ማየት እንችላለን። ሻንሲውን ካየን በኋላ ሌላው የምናየው እንግዲህ ከታች ዝቅ ብለን ሊንኬጅ ካለው የሚያንጠባጥ ነገር ሞተር ስር ምናምን እናያለን። ሞተሩን አስነስተን ደግሞ የሞተሩን ክፍል እናያለን። እንዳልኳችሁ ይሄ ስፔሲፊካሊ 1000 ሲሲ ሞተር ነው። ሞተሩን ትንፋሽ ምናምን የምናይበትን መንገድ ደግሞ አብረን እናያለን። ስለዚህ መኪናውን እናስነሳውና እንዴት ማየት እንደምትችሉ አሳያችኋለሁ ማለት ነው። ዜሮ ላይ መሆኑን ቼክ እናደርጋለን። ባይ ዘ ዌይ በነገራችን ላይ እነዚህ መኪኖች በማኑዋልም ትራንስሚሽን 5 ጊር ማለት ነው ወይም በአውቶማቲክ ይገኛሉ። አውቶማቲክ 2 ካምቢዮን ያለው ወፍራምና ቀጭን አለ። ወፍራሙ ካምቢዮ አይመከሩም እነሱ፣ ምክንያቱም አይገኝም፣ እቃው በጣም ትቸገራላችሁ። አውቶማቲክ ከሆነ በቀጭኑ ካምቢዮ መሆኑን ወይም በቀጭኑ ትራንስሚሽን መሆኑን ቼክ ማድረግ አለባችሁ። ነዳጅም ብዙ አይበሉም፣ ከ13 እስከ 14 ይሄዳሉ ሪያሊስቲክሊ ማለት ነው። እኔ እቺ መኪናውን ከያስኳት ኦልሞስት 2 ወር ምናምን አልፎኛል። ቆንጆ ናቸው፣ ነዳጅም አይነኩ። እናስነሳውና ሞተሩን እናያለን። ለማስነሳት እንግዲህ ዜሮ ላይ አድርገን እናስነሳለን ማለት ነው። እሺ እንደምትሰሙት ሞተሩ ተነስቷል። የሞተሩን ለማየት ምንድነው የምናደርገው? የሞተሩን ካፕ እንከፍታለን ማለት ነው። እንከፍትና በዚህ በኩል የሚወጣ ጭስ አለ የለም የሚለው እናያለን። እንደምታዩት አሁን ይሄ ሞተሩ አይፈልግም፣ ስለዚህ ጭስ የለውም። እጃችሁን እንደዚህ አድርጋችሁ ወደ ውስጥ ይስባል አይስብም የሚለውን ታዩታላችሁ ማለት ነው። እና ወይ ወደ ላይ አየር ካለ የሚወጣ አየር ካለ ኮምፕሬሽኑ ጥሩ አይደለም የሞተሩ ማለት ነው። ሌላው በሊቬሎ ወይም ሞተር ቤት ቼክ በማድረግ ከፍታችሁ እንደዚህ ታያላችሁ። ነዳጅ መስጫው እዚህ ጋር አለላችሁ።
ትሮትሉ አጠገም ማለት ነው። እሱን ትንሽ እየተጣጣ በዚህ በኩል የሚወጣ ከሆነ እናያለን ማለት ነው። ሌላው ሙሉ በሙሉ ሊቤሎን አውጣችሁ እዚህ ጋር አላስፈላጊ የሆነ ከዘይት ውጭ የምታዩት ነገር ካለ እሱን ቼክ ማድረግ ይጠበቅባችኋል። ካልሆነ ችግር የለውም። ሌላው ነዳጅ ሰው እንዲሰጥላችሁ አድርጋችሁ በዚህ በኩል የሚወጣ ጭስ ካለ ከኋላ ማየት ይጠበቅባችኋል ማለት ነው። ሰማያዊ ጭስ ኦልሞስት ሰማያዊ የሚመስል ጭስ የሚያወጣ ከሆነ ያው ለሞተር ቅርብ የሆኑ ነው ነገሮች ይፈልጋሉ ማለት ነው። ቫልቭ ሲል ሊሆን ይችላል፣ ፒስተን ሪንግ ሊሆን ይችላል። ምንም እሱን ካልተፈታ የምናውቅበት መንገድ ስለሌለ ያው ሞተር ይፈልጋል ነው የምንለው ነዳጅ ሲሰጥ ጭስ የሚያወጣ ከሆነ ማለት ነው። ከዛ ውጪ እንግዲህ እዚህ ጋር ምን ማየት አለባችሁ የሞተሩን እናጥፈውና ሌላው እዚህ ጋር ማየት ያለባችሁ ራዲያተር ነው። ለምሳሌ እዚህ ጋር የተሰራ ራዲያተር፣ ይሄ ራዲያተር ማለት ማቀዝቀዣው ክፍል እሱን ማየት ይጠበቅብናል። ያው ወጪው ብዙ ስለሆነ ማለት ነው። ራዲያተራቸው ውድ ነው እነዚህ መኪኖች። እሱን ማየት ይጠበቅብናል። ካልሆነ ከ15 ከ20 ሺህ ብር የተሰራ የተነካካ ከሆነ ዝም ብላችሁ መያዝ አለባችሁ ለሱ ብቻ ማለት ነው። ከዛ ውጪ ያው የሚታይ ነገሮችን ማየት ነው። ለምሳሌ መብራቱን እንደዚህ የተበያየዱ ምናምን ፓርቶች ካሉ እነሱን ማየት እንችላለን። ኦቨርኦል ግን መኪኖቹ ቆንጆ ናቸው። ስፔሻሊ ራይድ ምናምን መስራት ለምትፈልጉ ሰዎች በኤስ በአቶዝ በዜድ ሳይሆን በኤስ በ1000 ሲሲው ገዝታችሁ መጠቀም ትችላላችሁ። ምንም የሚያስቸግር ነገር የላቸውም መኪኖቹ። ትንሽ እቃቸው ያው ከቪትስ ከምናንም እነዚህ ከተለመዱ ኢትዮጵያ ውስጥ ካሉ ከቶዮታ ምርቶች ትንሽ ወረድ ይላል። ግን መኪኖቹ ቆንጆ መኪኖች ናቸው። በተለይ እንደ ነዳጅ ማለት ነው እና ነዳጅ የሚባል ነገር አይነኩም። 13-14 ይሄዳሉ። ኖርማሊ ፐርሰናሊ መጠቀም ለምትፈልጉ ገዝታችሁ መጠቀም ትችላላችሁ። እኔ ፕሪፈር ማድረገው የቅድም እንዳልኳችሁ በማኑዋል ያለውን አማራጭ ነው። ግን በአውቶማቲክም የምትፈልጉ ሰዎች እሱን መጠቀም ትችላላችሁ። ግን የተሻለው ማኑዋሉ ነው። እንደፈለጋችሁ ኮንትሮል አላችሁ። ፕላስ ካምቢዮም በጣም አቬሌብል ነው ከዛኛው ቅድም ከነገርኳችሁ አማራጭ ይልቅ ማለት ነው። መኪኖቹ በአጠቃላይ ይህን ይመስላሉ። ነርታችሁ ቼክ ታደርጋላችሁ። እግር ላይ ድምጽ ካለ፣ መሪ ላይ ድምጽ ካለ፣ የመንቀጥቀጥ ምናምን ባህሪ ካለው እሱንም በደንብ ቼክ አድርጉ። ከዛ ውጪ መሰረታዊ ነገር መኪናው ንጹህ ከሆነ ቆንጆ መኪኖች ናቸው ማለት ነው። ለዛሬ እዚህ ጋር ሪቪዋችንን እናቆማለን። ኔክስት ደግሞ በሌላ መኪና እንገናኛለን ማለት ነው።